ይብላኝላችሁ ጽንስ ያስወረዳችሁ ማህፀን የዘጋችሁ አላዋቂ ነው እግዚአብሔር አንተ አዋቂ። አቤት ተምሮ ተሞቶ በእቅድ ሊመራ በእቅድ በገዛ ራስህ በአፍጢምህ እየተደፋህ ነው ያለኸው። ጽንስ አስወርዶ ቤት ሊቃና እቅድ ሊሳካ ጽንስ አስወርዶ ማህፀን ዘግተሽ እቅድሽ ሊሳካ የእግዚአብሔር መቅደስ አፍርሰሽ ይብላኝላችሁ ይህን ትምህርት ያስተማሩ ከተጸነሰባት ሰከንድ ጀምሮ ሙሉ ሰው ነው። ሁለት መላእክት ይመደባሉ። ያስወረዳችኋቸው ሁሉ በሙሉ ተመዝግቧል። ደም ያፈሰሰ ደሙ ይፍሰስ። ሕዝቅኤል ዘፍጥረት 9:6 ደም ያፈሰሰ ደሙ ይፍሰስ። ልዑል እግዚአብሔር ሰውን በመልኩ ፈጥሮታልና የእናቴ ልጅ በተጸነሰ በ40 ቀኑ ሙሉ እጁ፣ እግሩ፣ ሰውነቱ፣ ጆሮ፣ ሁለመናው ሰው መሆኑ የሚለየው በ40 ቀኑ። ይብላኝላችሁ ጸንሶን ያስወረዳችሁ ያፈረሳችሁ ወጣም ወረደ የሚገባ የሚጠቀምበት የለም እንጂ ንስሐ የእግዚአብሔር ንስሐ የሕይወት ውሃ የታደለ ይታጠብብሽ።